ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደለም? ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ኦኬ አንተ ነህ። ኦኬ አንተ ነህ። በቃ አየሁ፣ ይሄን አምላክ ይታያል። አየህ ይሄን ሽማግሌ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። እስከ 30 ዓመቱ ድረስ ጡት የጠባው አምላክ ክርስቲያን ወገኖቻችን አምላክ ብለው የሚያመልኩት ግለሰብ እስከ 30 ዓመቱ ድረስ ጡት እንደጠባ ስንቶቻችሁ ታውቃላችሁ? እግዚአብሔር ሁለት ጋለሞታዎችን እንዳገባ እነዚህም ስማቸው ደግሞ ኦይላና ኦሊባ እንደሚባል መጽሐፉ ይናገራል። ሁለቱም ደግሞ እንደጎለመቱበት እግዚአብሔር መስኪኑ እግዚአብሔር እያለቀሰ ይናገራል ማለት ነው። ስለዚህ የሚያሳፍረው ያለው እዚህ ጋር ነው። የማያሳፍረውንና የሚያሳፍረው እየለየን ወገኔ ማለት ነው። ሃይማኖቱን እንዲሁ እስልምናውን መልቀቅም ቢወስን አላህ ይጠብቀንና ሁላችንንም ክርስቲያን ግን ይሆናል ብዬ አላስብም። አምላክ ተረገዘ፣ አምላክ ተገረዘ፣ አምላክ ተቀበረ፣ አምላክ ተሰቀለ፣ ሽንት ቤት ተመላለሰ፣ ሆድን ቆረጠው፣ ህፃናቶች ደበደቡት፣ መቱት፣ እናቱ ተቆጣችው እያለ ወይኔ ወይኔ እያለ አለቀ። አለል ሙጅሪሚን አለል ሙናፊቂን። እስቲ ቤተሰብ ዛሬ እንኳን እንለምናችሁ በእግዚአብሔር ስም እስቲ ለሁሉም እንዲዳረስ በአለም ደረጃ ላይ እንዲዳረስ እስቲ ሁላችሁ ሼር አድርጉልኝ እባካችሁ። እነዚህ ብቻ አይደለም፣ በጣም በርካታ ሰዎችን አሉ ሃይማኖታችንን የሚሳደቡና የሚነቅፉ ማለት ነው። እፎይ እንኳን ይገደል እየተባለ ሐቁን ስለተናገረ እውነቱን ስለተናገረ ይገደል እያሉ እነዚህ ታዲያ አይቶ ምን ሊፈርዱባቸው ነው? ስለዚህ እባካችሁ በተለይ ሙስሊም ወገኖቻችን እባካችሁ እነዚህ ሰዎችን እዩዋቸውና በራሳችሁ ፍረዱ። ስለዚህ እባካችሁ ሼር አድርጉልኝ በእግዚአብሔር ስም ልጠይቃችሁ። አመሰግናለሁ በጣም።